የኢትዮጵያ ንግድ ባንክ የማስተር ካርድ ዓለም አቀፍ የቅድመ ክፍያ ካርድ አገልግሎት መስጠት መጀመሩን ገልጿል። በዚህ የቴክኖሎጂ ዘመን ችግር ከሆነው አንዱ ዓለም አቀፍ ክፍያ ነው። ይህ ማስተር ካርድ የሚሰጥ ከሆነ ኦንላይን ግብይቶችን ከአሊባባ፣ ከአሊ ኤክስፕሬስ የመሳሰሉ የኦንላይን መደብሮች በቀላሉ ዕቃ ማዘዝ ይቻላል። ለምሳሌ ሰዓት፣ ልብስ፣ ስልክ፣ ጫማ እንዲሁም የኦንላይን ኮርሶችን መግዛት፣ ሶፍትዌር መግዛት ትችላላችሁ። አሁን ላይ ደግሞ ዲቪ ለመሞላት $1 ስለሚያስፈልግ ለመክፈያ መጠቀም ይቻላል። ይህ ካርድ ወደ ውጭ አገር ለሚጓዙና የበረራ ቲኬት ለሚያወጡ ሰዎች ነበር የሚሰጠው። አንዳንድ ሰዎች ውጭ አገር ለመሄድ ብቻ ነው የሚያገለግለው ወይስ ለሁሉም ነው ብለው ንግድ ባንክን እየጠየቁ ነው። ባንኩም እስካሁን መልስ አልሰጠም። በቀጣይ እንዴት ጥሩ ዕቃዎችን ኦንላይን መግዛት እንዲሁም በብዛት አምጥተን መሸጥ ለሚፈልግ እንዴት ማዘዝ እንደምንችል ሂደቱን እናያለን። እስከዛው ድረስ ቻናሉን ሰብስክራይብ እና ሼር አድርጉ።